ሰላም እንዴት ናችሁ? ማክዳ እባላለሁ። የዴሞክራሲ ስቴት የሽያጭ አማካሪ ነኝ። ዛሬ የዴሞክራሲ ስቴት ያሉትን ሳይቶች በሙሉ እናያለን። እንዲሁም ደግሞ ሲግናል ላይ ሙሉ ለሙሉ ያለቀ አፓርትመንቶች አሉ። እነሱ ምን እንደሚመስሉ አሳያችኋለሁ ማለት ነው። ከዚህ በኋላ መላቃቸው ቪዲዮዎቹ እያንዳንዱ ሳይቶች ላይ ያሉትን አሜኒቲዎችን ያሉትን ሳይቶች ባለሰፊ መኝታ ሱቆችንም ካሏቸው ሱቆቹንም አብረን እናያለን ማለት ነው። በመጀመሪያ ዛሬ ሙሉ ለሙሉ ያለቀው ሲግናል የሚገኘው ሳይታችንን አስጎበኛችኋለሁ። ተከተሉ። እሺ እዚህ አፓርትመንት አሁን በፍሎር 4 ቤቶች ነው ያሉት። 2 ባለ 2 እና 2 ባለ 3 ነው። ባለ 3 መኝታ ቤቶቹ ለየት የሚያደርጋቸው ለብቻ የሰራተኛ ክፍል አላቸው። አሁን የምናየው 260 ካሬ ላይ ያረፈ ሲሆን እዚህ ህንፃ ላይ ደግሞ 3 ሊፍት አለ ማለት ነው። አንደኛው ቅድም ያያችሁት፣ ሁለተኛው ሁለቱ ደግሞ አሳያችኋለሁ። ይሄ የሰራተኛ ክፍል ነው። ምን እንደሚመስል እንየው። ይሄ አፓርትመንት እንዳልኳችሁ የሰራተኛ ክፍል ለብቻ አለው። ስለዚህ መኝታ ቤት ማድረግ ትችላለች። ከዚህ ጋር ደግሞ መታጠቢያ ክፍል አለው። በደንብ ፕራይቬሲዋም የተጠበቀ ነው። የእናንተ ፕራይቬሲ በደንብ የተጠበቀ ነው። አሁን ወደ ዋና ቤት እንገባለን። እንዳልኳችሁ ደግሞ ቅድም 2 ሊፍት አለው። ስለዚህ ለእነዚህ 2 ሊፍት ደግሞ 3 ሊፍት እዚህ ጋር አለ። ታዲያ ደግሞ ሌላ ባለ መኝታ ቤት ነው። ይሄኛው ባለ 3 መኝታ 260 አካባቢ ነው። ግቡና ላሳያችሁ። እንደገባን መጀመሪያ የምናገኘው የመታጠቢያ ክፍል ነው። እዚህ ጋር የመታጠቢያ ክፍል አለ ለእንግዳ በፊት ይሆናል። እዚህ ጋር ደግሞ ላውንደሪ ክፍል አለ። ይሄኛው ማለት ነው ከባዝሩሙ ቀጥሎ። ከዛ ኦፕን ኪችን ነው ያላቸው እነዚህ አፓርትመንቶች። ኦፕን ኪችን ነው። ስለዚህ ሰፋ ያለ ነው ያማረ ነው። እዚህ ጋር ደግሞ ኢንዱስትሪያል ሳከር እንጠቀማለን። እንደምታዩት እዚህ ጋር መስኮት ስለሌለ ሁሉንም አይነት ምንም አይነት ሽታ ቢኖር አምቆ ይዞ የማውጣት አቅም አለው። ቀጥለን ወደ ሳሎን የምናየው ሳሎንና ዳይኒንጋችን ይሄ እንደምታዩት ይሄ ቤት ሙሉ ለሙሉ የጧት ፀሐይ የሚያገኘው አፓርትመንት ነው። በጣም በቂ የሆነ ሳሎን አለ። ስከምፕሊያችን አለ። ይሄን ይመስላል። በጣም ሰፊ ነው። ተንቀሳቀስ ነው ማያጨናንቅ ነው። አሁን ደግሞ ማስተር ቤድሩሞቹ እዚህ ጋር የምናገኛቸው እዚህ ጋር ኮሞ ማዝቦን አለ። ይሄ ማስተር ቤድሩም ነው። እንደሚፈቅ ይሄ ማስተር ቤድሩማችን የራሱ ባዝሩም አለው። ከዚህ ክፍል ደግሞ ሙሉ ይሄን መስኮት ሙሉ በዚህ በኩል ያለው መስኮት ነው። ስለዚህ የጧት ፀሐይ ማየት ብንፈልግ ሙሉ ይሄን መጋረጃ አንስተን ማየት እንችላለን ማለት ነው። ቀጥታ የጧት ፀሐይ እናያለን። አሁን ደመናና ከሰዓት ላይ ያለ ነው። በሁለቱም ሳይድ በኩል ማየት እንችላለን። ቀጥታ ከተራራን የምናይበት አፓርትመንት ነው ማለት ነው። ለምሳሌ ጥልቀችን እዚህ ጋር አለ። በጣም ሰፊ ነው። ክሎዜታችንም እዚህ አለ። ባዝሩማችን ደግሞ ይሄ ይሆናል ማለት ነው። ቀጥለን ደግሞ ይሄ የኮመን ባዝሩማችን ወይም ሁለቱም መኝታ ቤቶች ባዝሩም ነው ማለት ነው። አሁን ደግሞ ሁለተኛ ቤድሩም አታያለሁ። ሁለተኛ ቤድሩማችን ነው። ለምሳሌ እዚህ ጋር ስፔስ አለው። በጣም ሰፊ ነው። ባልከኒም አለው። እዚህ ጋር ደግሞ 3ኛ ቤድሩማችን እናገኛለን። ይህ ተመሳሳይ ነው። ከዚህ ሁለተኛ ቤድሩም ጋር የራሱ የሆነ ባልከኒ ያለው ይሄ እነዚህ አፓርትመንቶች እንደዚህ ጥልቅቅ አድርጎ የገነባው የኮርፖሬት ስቴት ነው። እነዚህ አፓርትመንቶች ለየት የሚያደርጋቸው አሁን +21 አፓርትመንት ነው። ስለዚህ +21 አፓርትመንት ሆኖ ሲንግል ነው። እንደ አሚኒቲ በጣም የሚገራርሙ የባስኬትቦል መጫወቻ እና ቮሊቦል መጫወቻ የኳስ ሜዳ አለ። ስለዚህ እነዚህ ደግሞ ቴራስ ላይ የምናገኛቸው አሚኒቲዎች ናቸው። 21ኛ ፍሎር ላይ ማለት ነው። እነዚህ አሚኒቲዎችን ደግሞ አሳያችኋለሁ። ይሄ ደግሞ የምታዩት የሙሉ ነዋሪ ድግስ ቢኖረው የሚያዘጋጅበት ቦታ ነው ማለት ነው። ሬስቶራንት የሚመስለው በእርግጥ በጣም ሰፊ ነው። ምንም አይነት ፕሮግራም ቢኖርባችሁ
እዚህ ጋር ማዘጋጀት ትችላላችሁ ማለት ነው። ነዋሪ ስትሆኑ እንዳልኳችሁ እዚህ ጋር የጂምና ስፓ ቦታ አለን። ጂም ሙሉ ሁሉ ያካተተ ነው። የሚገርማችሁ ነገር አሁን ይሄ ያለነው 20ኛ ፍሎር ላይ ነው። ስለዚህ ከላይ አንድ ባስኬትቦል መጫወቻ እና ቮሊቦል መጫወቻውን አሳያችኋለሁ ማለት ነው። ወደ ባስኬትቦል መጫወቻ እንዲሁም እዚህ ጋር ኦፕን ኤር አዳራሽ አለ። ምንም አይነት ፕሮግራም ማዘጋጀት ብንፈልግ እንዲሁም ሙሉውን ከተማውን የምናይበት ከፍታ ላይ ነው የምንገኘው። ይሄ ባስኬትቦል መጫወቻችን ነው። ባስኬትቦል ቢኖር ቤት እንደሚጫወት ታሳያችሁ ነበር። ይህን ይመስላል። በዚህ በኩል ደግሞ የኳስ ሜዳ አለ። ይህ ህንፃ የራሱ የሆነ ከርሰምጃ ግን እንደ ባካፕ የራሱ ታንከር አለው ማለት ነው። ባካፕ ጀነሬተርም አለው። ኳስ ሜዳችን ይሄን ይመስላል። ሲጋር ብቻችሁን ይዛችሁ ማጫወት ትችላላችሁ። እንዲሁም ዴሞክራሲ ስቴት ደግሞ ሲንግል አፓርትመንቶችን ስለሚገነባ እነዚህ አሚኒቲዎችን ኮምፓውንድ አፓርትመንት ጋር የምናገኛቸው አሚኒቲዎችን ለእነሱ በቂ ስፔስ የሆነ ቦታ ያዘጋጃል ማለት ነው። ስለዚህ ኳስ ሜዳው ይህን ይመስላል እንደምታዩት። አሁን እንዳጠቃላይ ዴሞክራሲ ስቴት 7 ሳይቶች አሉት ከዚህ ሌላው ማለት ነው። ስለዚህ አሁን ቦሌና ሞል አካባቢ ያለን፣ ሾል አካባቢ ያለን፣ አዲስ ሳይት ደግሞ ቀበና ሳይት አለን። እዛ ላይ አሁን ባለ 2 እና ባለ 1 እስከ ባለ 4 መኝታ ቤቶች ድረስ አሉን። ገና አዲስ ግንባታውን ጀምረናል። ለምታውቁት ደግሞ ዴሞክራሲ ስቴት በአንድ አመት ባልሞላ ጊዜ ውስጥ ነው ሙሉ ካርታ እስከ ማውጣት ድረስ የሚደርሰው ማለት ነው። ስለዚህ እነዚህን አፓርትመንቶች የምትፈልጉ ከሆነ ዴሞክራሲ ስቴት ላላወቃችሁት ላስተዋወቃችሁ፣ ያወቃችሁትን ደግሞ የቤት ባለቤት እንድትሆኑ የዴሞ ቤተሰብ እንድትሆኑ ነው እዚህ ያለሁት። ስለዚህ ከስር በምናስቀምጥላችሁ ስልክ እየደወላችሁ የቤት ባለቤት የሱቅ ባለቤት ሆኖ ላለው እንግዲህ እንጂ አድርገው